ሪሰርች መጻፍ ከመጀመራችሁ በፊት 7 ዋና ዋና ነገሮች አሉ። እነሱን አንድ በአንድ እናያለን። እንደተለመደው ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ወደ መጀመሪያው ስንሄድ ሪሰርች ኮስቲኔሪውን ትራንስሌት ማድረግ ነው። ለምሳሌ ከእንግሊዝኛ ወደ አማርኛ ሊሆን ይችላል፣ ሌሎች ቋንቋዎችም ሊሆኑ ይችላሉ። ስለዚህ ይህንን እዚህ ጋር የጻፍኩትን docs.google.com የሚለውን መጠቀም ትችላላችሁ። ለምሳሌ ላሳያችሁ። ወደ ክሮም እንገባለን። ክሮም ላይ ከገባን በኋላ docs.google.com ብለን እዚህ ስክሪን ላይ የጻፍኩትን ትጽፉና ሰርች ማድረግ ነው። ከዛ ወደዚህ ያመጣናል። ፕላስ ምልክት ያለውን ይሄንን ትነኩታላችሁ። ከዛ ወደዚህ ፔጅ ያመጣናል። እዚህ በግራ በኩል ፋይል የሚለውን እነካለን። ፋይል የሚለውን እነካና ከዛ ኦፕን የሚለውን ክሊክ እናደርጋለን። ኦፕን የሚለውን ክሊክ ካደረግን በኋላ እዚህ ፋይሎች አሉ። ነገር ግን እኛ የምንፈልገው የራሳችንን ፋይል አፕሎድ አድርገን ስለሆነ እዚህ በቀኝ በኩል አፕሎድ የሚለውን ይሄንን ክሊክ እናደርጋለን። ከዛ በኋላ ወደ ታች ዝቅ አድርገን ብሮስ አድርገን ከዛ በኋላ የኛን ፋይል ዶክሜንቶቻችን ኮሽነሪ ሊሆን ይችላል፣ ሌላም ሊሆን ይችላል። እኔ ለምሳሌ ይሄ ሁጅ ነው፣ ነገር ግን ዝም ብዬ ለእናንተ ለማሳየት ይሄንን ክሊክ አደርጋለሁ። ይሄንን አፕሎድ አድርጎ ሲጨርስ ከዛ ዶክሜንቱን ከፍቶልናል። ስለዚህ እዚህ ጋር ይሄንን ፔጅ ካመጣ በኋላ እዚህ ቱልስ የሚለውን እነካለን። ቱልስ በሚለው ወደ ታች ዝቅ አድርገን ትራንስሌት ዶክሜንት የሚለውን ይሄንን ማለት ነው። ትራንስሌት ዶክሜንት የሚለውን አንዴ ክሊክ እናደርጋለን። ከዛ በኋላ እዚህ ወደ ታች እናደርግና ቾይዝ ላንጉጅ የሚል አለ። እሱን እነካና ወደ አማርኛ ከሆነ ሁሉም ቋንቋዎች አሉ። ስለዚህ አማርኛ ከሆነ አማርኛ፣ የፈለጋችሁትን ቋንቋ ፈልጋችሁ እዚህ ውስጥ ያለውን ዶክሜንቱን ሙሉ ለሙሉ ትራንስሌት ያደርግላችኋል ማለት ነው። ስለዚህ ይሄንን ካየን ወደ ሁለተኛ እንሄድ። ወደ ሁለተኛ ስንሄድ ሁለተኛ ላይ ሊትሬቸር ሰርች ማድረግ ነው። ሊትሬቸር ሪቪውን ሰርች ማድረግ ነው። ሰርች የምናደርገው በምን ላይ ነው? ስለዚህ ጎግል ስኮላር መጠቀም ትችላላችሁ፣ ፓብሜድ መጠቀም ትችላላችሁ፣ ሪሰርች ጌት መጠቀም ትችላላችሁ፣ ስኮፐስ ኦር ዌብ ኦፍ ሳይንስ መጠቀም ትችላላችሁ። ስለዚህ ይሄንን ቀጥታ ጽፋችሁ ሰርች ስታደርጉ ስለሚያመጣ ያው የእናንተን ታይትል አስገብታችሁ ኒር እየተሰሩ ሪሰርቾችን ማግኘት ትችላላችሁ ማለት ነው። ሶስተኛ ስንሄድ ፕላጂያሪዝም ቼክ ማድረግ ነው። ፕላጂያሪዝም የት ነው ቼክ የምናደርገው? ፕላጂያሪዝም ስርቆት ላይ ይኖርባችሁ ይችላል። ነገር ግን የእናንተን ለምሳሌ በኤአይ ብትጽፉና የተሳሰተ ወይም ከተጻፈበት ኮፒ አድርጋችሁ ብትወስዱ ፕላጂያሪዝም ቼከሩ ይሄንን ዲቴክት ሊያደርግ ይችላል። ስለዚህ ፕላጂያሪዝም ቼክ አድርጋችሁ እዛው ኮሬክት ማድረግ ትችላላችሁ። ለምሳሌ ተርኒቲን ዋይድሊ በዩኒቨርሲቲ አካባቢ ላይ ኢንስቲቱሽናል አካባቢ ላይ አክሴስ የሚደረጉ ናቸው። ግራሜርሊ .ai ኪውልት ቦክስ የሚባሉ አሉ፣ ፕሪፖሲስ የሚባሉ አሉ። እነሱን መጠቀም ትችላላችሁ። እዚህ ጋር የተጻፉትንም አንድ በአንድ መጠቀም ትችላላችሁ። ፕላጂያሪዝሙን ቼክ ታደርጋላችሁ። እዛው ኤዲት አድርጋችሁ ቀጥታ ኮፒ አድርጋችሁ ከወሰዳችሁም ደግሞ በኤአይ የተጻፈ ነው ተብሎ ዲቴክት ስለሚደረጉ በእጃችሁ ብትጽፉ ሪኮማንድ አደርጋለሁ ማለት ነው። ወደ አራተኛው ስንሄድ አራተኛው ላይ ምንድን ነው ያለው? ራይቲንግ ኤንድ ላንጉጅ ዩዝ ማለት ነው። ላንጉጅ
ቱልሶች አሉ። ምንድነው አሁን እዚህ ጋር የሚያደርጉት? አሁን ግራሜርሊ ዶት አሁን ኤአይ ግራሜሮች ግራሜርሊ ወይም የግራመር ኤረሮች ካሉ ስታይሎች ካሉ ኮሬክት ያደርግላችኋል። ስለዚህ እነሱን መጠቀም ትችላላችሁ። ሄሚንግዌይ ኤዲተሮች አሁን ለምሳሌ ክላሪቲውን ኢምፕሩቭ ለማድረግ ኮንሳይስነስ ኢምፕሩቭ ለማድረግ እሱን መጠቀም ትችላላችሁ። ሌላኛው ቻትጂፒቲ ለምሳሌ ፓራፍሬዝ ያደርግላችኋል፣ ሪፍሬዝ ያደርግላችኋል፣ ስትራክቸሩንም ራሱ ያስተካክላል። ሌላኛው ሃይ ኳሊቲ ትራንስሌሽን ቱል እንትን ዲፕሴክ ዶት ኤአይ መጠቀም ትችላላችሁ። የትኛውንም ቋንቋ ከየትኛውም ቋንቋ ወደ የትኛውም ቋንቋ መቀየር የሚችል ነው። አሁን ለምሳሌ በአማርኛ ብትሰጡት አፕሊኬሽን አለ ባይዘ አወርዳችሁ ቻትጂፒቲም ዲፕሴክ ኤአይም አለ። እነሱን አወርዳችሁ መጠቀም ትችላላችሁ። ከአንድ ቋንቋ በፈለጋችሁት ቋንቋ ፕሮቫይድ ቢታረጉ የፈለጋችሁትን ነገር እሱ ራሱ ይሰጣችኋል ማለት ነው። ስለዚህ እነሱን መጠቀም ትችላላችሁ። ሌላኛው ሪፈራንስ ማኔጅሜንት ነው። ሪፈራንስ ማኔጅሜንቱን የትኛውን ሊጠቀም የሚለውን ነገር ብትወስኑት አሪፍ ነው። መጀመሪያ ሪሰርቾቻችሁን ከመስራታችሁ በፊት የትኛውን ሪፈራንስ ማኔጅሜንት ቱል ቢጠቀም ኢንድኖት ይሻለኛል ወይ ሜንድሌ ይሻለኛል ወይ ዞተር ይሻለኛል የሚለውን ነገር መወሰን ይሄ ማወቅ አለባችሁ። ስለዚህ ኢንድኖት አጠቃቀሙን ማወቅ አለባችሁ። ኢንድኖት ለምሳሌ ሪሰርች መስራት ከጀመራችሁ በኋላ አንዱ ላይ ጀምራችሁ አንዱ እምቢ ብላችሁ ወይም እሺ ባይላችሁ ወይም ባታቁት ልትቸገሩ ትችላላችሁ። ግን እናንተ ከወዲሁ መጀመሪያ ከመጻፋችሁ በፊት ብትለማመዱት የተሻለ ጊዜያችሁንም ትጠቀማላችሁ፣ ፐርፎርምም ታረጋላችሁ። ስለዚህ የትኛው ይሻላል የሚለውን ነገር መወሰን ትችላላችሁ። አራተኛ ሳይት ዚስ ፎርሚ የሚለው እንትን አለ። ሳይት ዚስ ፎርሚ ዶት ኮም የሚለውንም ይሄ ምንድነው የሚያደርገው? ኪዩክ ሳይቴሽን ጄኔሬተር ነው። ኤአይ ይጠቀማል ፎር መልቲፕል ስታይል ማለት ነው። ስታይሎች አሉ። ለምሳሌ ከነዚህ ስታይሎች ጋር እናንተ እንትን ማድረግ አለባችሁ፣ መለማመድ አለባችሁ። ሪሰርች የትኛውንም ሪሰርች ልትሰሩ ይሆናል ከነዚህ ፋሚላራይዝ መሆን አለባችሁ። ሳይቴሽን ስታይሎች ቫንኮቨር አለ፣ ሃርቫርድ አለ፣ ኤምኤልኤ አለ፣ ኤፒኤ አለ። ኤፒኤውን መች ነው የሚጠቀመው? በየትኛው ፊልድ ነው? በየትኛው ዲፓርትሜንት ይጠቀማለው? ስታይሉ ሳይቴሽን ስታይሉን አሁን ለምሳሌ ሞስት ኦፍ ታይም ቫንኮቨር እና ሃርቫርዱን የምንጠቀመው በሜዲካል ተማሪዎች እነሱን ይጠቀማሉ። ሌሎችስ አሁን ለምሳሌ አርት፣ እንግሊሽ እነሱ ኤፒኤ አሜሪካን ሳይኮሎጂ አሶሲዬሽን ሳይቴሽን ስታይሉን ይጠቀማሉ። ስለዚህ ሌሎችንም በዛው የትኛውን ነው መጠቀም ያለብኝ፣ የትኛው ነው ፋሚላራይዝ መሆን አለብኝ የሚለውን ከሁሉም ጋር ስለ ሁሉም ብታነቡ ብትዘጋጁ በጣም መልካም ነው። ስለዚህ ከነዚህ ጋርም ፋሚላራይዝ ራሳችሁን ብታረጉ የሚለውን ይመክራለሁ። ሌላኛው ስትራክቸር እና ፎርማት። ለምሳሌ ከፎርማት ጋር ከስትራክቸር ጋር ጋይድ ላይኖች። ለምሳሌ የዋቸሞ ዩኒቨርሲቲ ጋይድ ላይን አንዴ ላሳያችሁ። ዋቸሞ ዩኒቨርሲቲ ጋይድ ላይኑን አንዴ ላሳያችሁና ከዛ በኋላ ለምሳሌ የዋቸሞ ዩኒቨርሲቲ ጋይድ ላይን ይህንን ይመስላል። ስለዚህ አሁን ለምሳሌ ከቨር ፔጅ ላይ ምንድን ነው የሚጽፈው? አሁን እዚህ ጋር ቁጭ እንዳለው ብትጽፉት ምንም አይነት እንትን አይሰጥም። አስተያየት ላይ ሰጣችሁ ይችላል፣ ኮሜንት ላይ ሰጣችሁ ይችላል። ስለዚህ እዚህ ጋር በጻፉት ለምሳሌ ከቨር ፔጅ አለ፣ ታይትል ፔጅ አለ። ታይትል ፔጅ ላይ እንዴት ነው የሚጻፈው የሚሉ ነገሮችን ቁጭ የተደረጉ ነገሮች፣ ፎርማቶች አሉ። ፎርማቶች ለምሳሌ እነዚህ
ለምሳሌ እነዚህ አፕሩቫል ሽቶች አሉ። አፕሩቫል ሽት የት ነው የሚገባው? የት ነው ፕላን የሚያደርገው? የሚሉ ነገሮች ፎርማቶች አሉ። ፎርማቶቹም ስንት ለምሳሌ ቦዲ ላይ ስንት በስንት ፎንት ሳይዝ መጻፍ አለበት፣ ፎንት ስታይሉ ምን መሆን አለበት፣ የት ምን መጻፍ አለበት የሚለውን ቁጭ የተደረጉ ነገር። ስለዚህ በየትኛውም ኢንስቲትዩሽን ላይ ያላችሁ ፎርማቱን ወይም ጋይድ ላይኑን ወስዳችሁ መጻፍ ትችላላችሁ ማለት ነው። ስለዚህ ጋይድ ላይን ወሳኝ ነው ማለት ነው። የትኛውም ተቋም ላይ ልትሆኑ ትችላላችሁ። ጋይድ ላይኑን ፈልጋችሁም ሆነ ጠይቃችሁ መጠቀም ትችላላችሁ። ሌላኛው ሰባተኛው ዳታ ኮሌክሽን፣ ዳታ ኢንተሪንግ፣ ዳታ አናሊሲስ በምን ማድረግ አለብኝ የሚለውንም መወሰን አለባችሁ ቀድማችሁ ማለት ነው። ለምሳሌ በኦዲኬ ዳታ ኮሌክት የሚያደርግ ከሆንኩ ስለ ኦዲኬ በጣም ማወቅ አለብኝ ማለት ነው። ስለዚህ ስለ ኦዲኬ በደንብ ማወቅ አለባችሁ ማለት ነው። ኦዲኬ ዳታ ኮሌክት የምታደርጉ በወረቀትም ከሆነ ያው ወስናችሁ ነው እንትን ማድረግ ያለባችሁ ማለት ነው። ስለዚህ ቀድማችሁ ማወቅ ያለባችሁትን ነገሮችን ቀድማችሁ ማወቅ አለባችሁ። ለምሳሌ በኦዲኬ ኮሌክት ያደረጋችሁትን ቀጥታ ወደ ኤስፒኤስኤስ ወይም ወደ ስታታ ኤክስፖርት አድርጋችሁ መጠቀም ትችላለች። ነገር ግን በፔፐር ቤዝድ ሆናችሁ ኮሌክት ያደረጋችሁትን ዳታ ኢንተር የምታደርጉት በኢፒ ዳታ ሊሆን ይችላል፣ በሌሎችም በኤክሴልም ሊሆን ይችላል። ሞር ኢፒ ዳታ ብትጠቀሙ ሪኮማይንድ አደርጋለሁ። ስለዚህ ኢፒ ዳታ ላይ ካስገባችሁ በኋላ ለአናሊሲስ ወደ ኤስፒኤስኤስ ወይም ኢስታታ ኤክስፖርት ታረጋላችሁ ማለት ነው። ሰባቱ እነዚህ ናቸው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በጣም አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።